ሰላም ጤና ይስጥልኝ የተከበራችሁ ቤተሰብ፣ ዛሬ የምናየው ቀላል ቪዲዮ ኤዲተር ፕሮፌሽናል የምታደርጋችሁ ዩቲዩበሮች፣ ጀማሪ ዩቲዩበሮች በተለይ እቺ ቪዲዮ ኤዲተር ካያችሁ በደቂቃ ቪዲዮ ኤዲተር ትሆናላችሁ። ቻናሉን ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። አሁን ወደ ጉዳያችን እንሄዳለን ማለት ነው። እቺ ቪዲዮ ኤዲተር እንዴት አድርገን በ8 ከፋፍየዋለሁ። መጀመሪያ ስፕሊት እንዴት አድርጋችሁ እንደምታደርጉ፣ ኦቨርላይ እንዴት አድርጋችሁ በቪዲዮ እንደምትደርቡ፣ ቴክስት ጽሁፍ እንዴት አድርጋችሁ እንደምታስገቡ፣ ኢፌክትስ ደግሞ እንዴት እንደምታስገቡ፣ ላይንስ ወይ ደግሞ ማስክ፣ ደውደለ፣ ባክግራውንድ ኢፌክት፣ ባክግራውንድ ሙዚክ፣ ባክግራውንድ አጠቃላይ እንዴት አድርጋችሁ እንደምታስገቡ፣ ኤክስፖርት እንዴት አድርጋችሁ እንደምታስገቡ አንድ በአንድ እናያለን ማለት ነው። መጀመሪያ ኤዲተሯ ለማውረድ ከጉግል ታወርዳላችሁ ማለት ነው። ከጉግል ስታወርዱ በጣም ሎጎ የሌላት ናት እቺ ኢንሾት ቪዲዮ ኤዲተር ትባላለች። በጣም ከሁሉም ቀለል ያለች ናት እቺ ኢንሾት ቪዲዮ ኤዲተር። ካወረዳችሁ በኋላ እንዴት አድርጋችሁ ኤዲት እንደምታደርጉ እንዴት አድርጋችሁ ሁሉም አንድ በአንድ እንጀምራለን ማለት ነው። ላይክ አድርጉ። ላይክ ስታደርጉ ዩቲዩብ ለብዙ ሰዎች እንዲያሳይልኝ ላይክ በማድረግ ጀምሩ መጀመሪያ። ከዛ ቀጥለን የምንሄደው ወደ ኢንሾት ቪዲዮ ኤዲተር ነው የምንሄደው። ኢንሾት እንከፍታታለን። ኢንሾት እቺ ትመስላለች ማለት ነው። ከዛ መጀመሪያ ማድረግ ያለብን ምንድነው? ቪዲዮ ማስገባት ነው። ቪዲዮ ለማስገባት ቪዲዮ የምንነካለን ማለት ነው። ከዛ ኒው እናስገባለን። ኒው ብለን እናስገባለን። ከዛ ከዚህ ማስገባት የፈለግነውን እንመርጣለን። ለምሳሌ ይሄ አስገብቻለሁ። ከዛ እቺ ቀስታች አስገብቻለሁ ማለት ነው። አስገባን ማለት ነው። አሁን ቪዲዮአችን ገባ ማለት ነው። ቪዲዮአችን ከገባ በኋላ ምን እናደርጋለን? ካንቫስ የምትላለች። ካንቫ ለምን ሳይዝ እንደመፈለግ ነው። አሁን ለምሳሌ እዚህ ብዙ ሳይዞች አሉ፣ የተለያዩ ሳይዞች አሉ። እንመርጣለን ሳይዞች ማለት ነው። ለዩቲዩብ መፈለግ ነው። ለዩቲዩብ 9 በ16 16 በ9 ለዩቲዩብ ለሎንግ ከፈለግን 16 በ9 የሚል ሬሽን እንመርጣለን ማለት ነው። ከዛ መረጥን። ከዛ ከመረጥን በኋላ እዚች ላይ ራይትዋ እናካለን። ራይትዋ ጀምር ማለት ነው። ራይትዋ እንዲጀምርልን ማለት ነው። እሺ ራይት እናደርጋለን። አስገባን ማለት ነው። አሁን ገባልን። መሀል ስንነካ ይጀምርልናል ማለት ነው። ካስገባን በኋላ ራይት እንላለን ማለት ነው። አሁን ይጀምርልናል ማለት ነው። ሰላም ጤና ይስጥልኝ የተከበራችሁ ቤተሰብ፣ ዛሬ የምናየው ሰላም ጤና ይስጥልኝ ያለኝ ነው። አሁን ለምሳሌ የመጀመሪያው ይሄ አልፈልገውም። የመጀመሪያው ለመቁረጥ ምንድነው የማደርገው? ስፕሊት ማለት ነው። በትሪምም መቁረጥ ትችላላችሁ፣ ግን በስፕሊት ሁሉም ያጠቃልላችኋል ማለት ነው። ስፕሊት ለማድረግ እቺ ቀስቷ ወደዚህ ሄድ፣ ቀስቷ ጠቃሚ ወደዚህ ከሄድን በኋላ ወደዚህ ሄደን ስፕሊት የምትላለች። ስፕሊት ስንነካ እቺ ቀስቷ እንደምታዩት ጓደኞቼ እንደምታዩት ወዴት ቀስቷ ወደ ግራ ብላለች። ወደ ቀኝ ወደዚች ወደ ቀኝ ብላለች። ወደ ግራ በዚች ክሊክ ሲያደርግ ወደዚህ መለስኳት። አሁንም በዚህ ክሊክ ካደረግ ወደዚህ ትመለሳለች ማለት ነው። ወደዚህ ተመለሰች ማለት በዚህ በኩል ያለው ቁረጥ ማለት ነው። አሁን ወደዚህ ወደ ኋላ ቢዳት ወደ ኋላ ቁረጥ ማለት ነው። ከዛ በኋላ እንዴ እንደምታዩት ቆረጠው ማለት ቆረጠው መጀመሪያ እንደምታዩት። ሰላም ጤና ይስጥልኝ የተከበራችሁ ቤተሰብ፣ አሁን ያየሁት ነው የሚናገረው፣ ያየሁት ነው። መሀሏ ክሊክ ያዛል። ሰላም ጤና ይስጥልኝ የተከበራችሁ ቤተሰብ፣ አሁን ቆረጠልን። የማልፈልገው ቆረጠልን። አሁን ለምሳሌ መሀል ላይ ለመቁረጥ እፈልጋለሁ ቢል እዚህ ላይ ተበላሸ ካለ እዚህ ላይ ተቋሚዋ እንደምታዩት ስፕሊት ይላል። ስፕሊት እሺ፣ መጀመሪያ ስፕሊት አድርጎ አይደል እስከዚህ እጄ መቁረጥ አሁን ቢፈልግ እዚህ ላይም ስፕሊት ይላል። ድጋሜ ስፕሊት። አሁን ፊቷ ወደዚህ ወደ ቀኝ ብላለች። ወደ ኋላ ልመልሳት። ወደ ኋላ ይሁ ቀስቷ ያዘች። ከዚች ወደዚህ ነው የምትቆርጥልን ብላ ቀስቷ መሀል ይዛለች። አሁን ወደዚህ ካደረግኳት ግን ወደዚህ ልቁረጥ እያለች ነው። ወደ መሀል ካደረግኳት ግን ከዛ በኋላ እንድልኝ። እሺ ጓደኞቼ መቁረጥ በቀላሉ እንደቻላችሁ ታወርዳላችሁ። ከፕሌይ ስቶር ስታወርዱ ሎጎ ስላላት ሎጎው እንዳይዛችሁ አሁን የተናገረ ነው። ጉግል ፕሮ የፕሮፌሽናል ብላችሁ ማውረድ እንዳትረሱ። አሁን መቆራረጥ እንደቻላችሁ ተስፋ አደርጋለሁ። ስፕሊት አድርገን በትሪም መቁረጥ ትችላላችሁ፣ ግን በስፕሊት ይቀልላችኋል። ስፕሊት መሀልም ይቆርጥላችኋል፣ ጫፍ ላይ ያለም ስለሚቆርጥላችሁ በስፕሊት ቀላል ናት። በቃ በጣም ቀላል ነው እንደምታዩት። ሰላም ጤና ይስጥልኝ የተከበራችሁ ቤተሰብ፣ ዛሬ የምናየው አሁን እቺ አየን አይደል? ስፕሊት መቁረጥ አየን ማለት ነው። ኦቨርላይ ደግሞ በቪዲዮ ሁለተኛ የምናየው ኦቨርላይ በቪዲዮ ለመጨመር ነው። በቪዲዮ ለመጨመር በቲፕ ነው የምንገባው። እዚህ እንደምታዩት ቲፕ አለች። ቲፕ እዚህ ገብቼ ላምጣ አንድ ቪዲዮ ልደረግ። በቪዲዮ ለምሳሌ ይሄ ላምጣውና የፈለጋችሁትን መርጣችሁ በዚህ ላይ ያላችሁ ማለት ነው። እሺ እዚህ ላይ ያላችሁ። እሺ ኦኬ ምን እንደሚል ሰማሁ።
ሰላም ጤና ይስጥልኝ። አሁን በቪዲዮ የተደረገ ማለት ነው። የምታስተምሩት ስለ ሞባይል ይሁን ስለ ሌላ ይሁን ካለ እናንተ የተናገራችሁት ተደርቦ እንዲመጣ ማለት ነው። አሁን ለምሳሌ ይሄ ተደርቦ የሚመጣው እዚያ ላይ ክሊክ እናደርግና ምን እናደርጋለን? ለሱ ድምጽ እንጨምራለን፣ ለሱ ድምጽ እንቀንሳለን። ለምሳሌ እዚህ ላይ ክሊክ ስናደርገው ምን አለ? ምን የሚል አለ? ወደዚህ የላይኛው ስትሄዱ የላይኛው የሚንቀሳቀስ የማንቀሳቀሰው ነገር አለ። ምን አለ? ቮሊዩም እዚህ አለ። እዚህ ቮሊዩም ለሱ መጨመር መቀነስ ይችላልው። ለሱ መቀነስ መጨመር ይችላልው። አሁን ለምሳሌ አሁን ዛሬ የምናየው መጨረሻ ላይ ራይት ዋን እንዳትረሱ። ከዛ ለሱ ድምጽ ቀነስኩለት። የመጀመሪያው አለ ለሱ ቀነስኩለት። ሰላም ጤና ይስጥልኝ የተከበራችሁ ቤተሰብ ዛሬ የምናየው አሁን ለሱ ለመቀነስ ለመጨመር ለራሱ ይዘን ነው። ለታችኛው ደግሞ የብቻው ነው፣ የላይኛው ለብቻው ነው። አሁን ጨምሬለት ራይት አደረኩ። እሺ ኦሪጂናል የሆነችው ከዛ ለዋናው ራይት አድርገን እንመለሳለን ማለት ነው። እሺ ራይት አድርገን እንመለሳለን። ለሱ ምን አደረኩት? ጨመርኩት፣ ቀነስኩት። እሺ በጣም ምርጥ ቪዲዮ ኤዲተር ይሆናል። ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ እሱ የጨመርኩት ደግሞ እስከ መጨረሻ እንዲቆይ ከፈለኩ አሁን ለምሳሌ ለሷ ክሊክ አድርጋለሁ። የተደረበው እስከ መጨረሻ እንዲቆይ ከፈለኩ ይሄ ስባለሁ ማለት ነው። ይሄ ጎታለሁ። ለምሳሌ ይሄ ቪዲዮ ስለሆነ ነው እንጂ እስከ መጨረሻ ይጎተታል። ፎቶ ቢሆን ኖሮ ይጎተታል። ግን ይሄ ቪዲዮ ስለሆነ እንትን አይልም። ፕሮፌሽናል የሆነችው ቀላልና በጣም ምርጥ ቪዲዮ ኤዲተር ይሆናል። ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ ከዛ ድጋሜም እንዲቆይ ከፈለግን ድጋሜ ማምጣት እንችላለን። በፊት እየገባን እንደርበዋለን። አሁን በፊት ስንገባ ወደ ቪዲዮ ያስገባናል። አሁን አመጣው ድጋሜ ጀምሩ ማለት ነው። ላይክ ስታደርጉ ሁሉም ሰው ይሄ ሰብስክራይብ በተን ነው። ሰብስክራይብ አድርጉኝ ነው። ግን እንደ ሌላ ቪዲዮ አድርጋችሁ አስቡት። እሱ ለማንቀሳቀስ ስንፈልግ ደግሞ እዛ ላይ ክሊክ ታደርጉና ወደዚህ ማንቀሳቀስ ትችላላችሁ። በዚህ እንዲህ ማንቀሳቀስ ትችላላችሁ። ግን የምትፈልጉት ቪዲዮ የምታስተምሩት ቪዲዮ ነው እዚህ የምታመጡ። ከዛ እሱ እየታየ እናንተ በኋላ እየተናገራችሁ ትመጣላችሁ ማለት ነው። ይሄ ቪዲዮ መደረብ ፒፕ ወይ ደግሞ ኦቨርላይ ይባላል። ኦቨርላይ በሌላ ኤዲተር አለ። በዚህ በኢንሾት ግን ፒፕ የምትላለች በፒፕ ነው የምትጨምሩት ማለት ነው። ከዛ ሌላ ሶስተኛ የምናደርገው ቴክስት እንዴት እንጨምራለን? ጽሁፍ ማለት ነው። ለምሳሌ እዚህ ምን እያልኩ እንደሆነ ሰላም ጤና ይስጥልኝ የተከበረ ሰላም ጤና ይስጥልኝ እያልኩ ነው። ሰላም ጤና ይስጥልኝ ያለ ጽሁፍ እንዲመጣ ከፈለግን አሁን ለምሳሌ እዚህ ላይ ቴክስት የሚላለ ቴክስት እንገባለን ማለት ነው። ከዛ እዚህ ቴክስት ላይ ክሊክ እናደርግና ሰላም ጤና ይስጥልኝ ብለን እዚህ እንጽፋለን። ሰላም ጤና የተከበራችሁ ቤተሰብ የተከበራችሁ ቤተሰብ የምትጽፉት እናንተ የምትፈልጉት ነው የምትጽፉት። ግን ለምሳሌ ነው ማሳያችሁ እንጂ የምትፈልጉት ትጽፋላችሁ። ከዛ ይሄ ጽሁፍ እዚህ ላይ ሆነ ትንሽ ለማድረግ ጽሁፍ ስንፈልግ እቺ ቀስታለችን እንዴት እናደርጋለን? ወደ ፈለግነው ማንቀሳቀስ እንችላለን። ከዛ በኋላ እቺ ሲዲ የምትመስላለች የፈለግን እንትን እንሰጠዋለን። ከዛ ሲዲ የምትመስል ከነካችሁ በኋላ ማድረግ ትችላላችሁ። ከለር አሉ። ወደ ጎን ስትሄዱ ለጽሁፉ የሚሰጡ ከለሮች አሉ። እነዚህ እንዲህ እንደፈለጋችሁ ማድረግ ትችላላችሁ። ሳይዝ መጨመር ትችላላችሁ። በቀስቷ ልክ መጨመር መቀነስ ትችላላችሁ። ቦርደር እዚህ እንደምታዩት ይሄ እነዚህ ለጽሁፉ የሚሆኑ ከለሮች አሉ። ከለሮች የፈለጋችሁ ትሰጣላችሁ። ከዛ ቴክስት የሚል ቦርደር የሚል አለ። ቦርደር ምን አይነት ከለር እንታደርጉ እንደምታዩት እዚህ ከለሮች አሉ። ቦርደር የምታደርጉት እንደፈለጋችሁ የመረጣችሁ በጣም የሚያማምሩ እንዲህ ለጽሁፉ የሚያማምሩ ጨምራላችሁ። እንዲህ ቦርደር የሚል ከዛ ሻዶው የሚል አለ። ከቦርደር ቀጥሎ ሻዶው የሚል አለ። ላው እንዴት ይሁን ኤክሱ ሲያንቀሳቅሰው ዋዩ ሲያንቀሳቅሰው ምን አይነት ላይ ኑረው የሚል አለ። ከዛ ግሎው የሚል አለ። ግሎው
እንደፈለጋችሁ ታደርጋላችሁ። ላብል የሚል አለ። ከዛ ላብል የፈለጋችሁ ትመርጣላችሁ። ምን አይነት ጠረጴዛ ይኑረው ወይ ምን አይነት ቅርጽ ይኑረው ኦፓሲቲ የሚል አለ። ከዛ እዚህ ላይ የምትንቀሳቀሳለች እንደ እንቁላል የምትመስል የምትንቀሳቀስ ሲገባ ምን አይነት አኒሜሽን እያሳይ ይህን እንደምታይ አኒሜሽኖች አሉ። ሲገባ የተገላበጠ ይግባ ወይ እንዴት እንደምታዩት እንዴት በጣም ብሎ ወደ ኋላ ወደ ግራ እንዴት እንደሚገባ ይሄ ትመርጣላችሁ። ሰው ደስ እንዲለው እንደፈለጋችሁ ሲገባ እንዴት እንደሚሆን ሲገባ እንዴት እንደሚሆን ሲገባ እንዴት እንደሚሆን ሲገባ በቃ እንደፈለጋችሁ ይሄ ታስቀምጣላችሁ። ካስቀመጣችሁ በኋላ ኢን ሲገባ ነው። አውት ደግሞ እዚህ ያለች ሲወጣ ደግሞ እንዴት ይሆን ሲጨርስም ታስገባላችሁ። ከዛ መጨረሻ ላይ የእንቅስቃሴው ደግሞ እንዴት እንደሚሆን እቺ እንደ እንቁላል የምትገላበጠዋለች እዚች ላይ አድርጋችሁ ነው። ከዛ መጨረሻ ላይ ራይት ታደርጋላችሁ ማለት ነው። ራይት ካደረጋችሁ በኋላ ቤተሰብ ዛሬ የምናየው ፕሮፌሽናል የሆነችው ጤና ይስጥልኝ የምትለዋ ወደዚህ ቀረብ ማድረግ ይችላለሁ። ወደዚህ ይዤ ቀረብ ላድርጋት። መጀመሪያ መጨረሻ ሰላም ጤና ይስጥልኝ የተከበራችሁ ቤተሰብ ዛሬ ጠፍታለች፣ ወዲያው ጠፍታለች። እንዳትጠፋ ደግሞ ወደዚህ እንዲህ በዚህች ይዤ ጎተታለሁ። እስከ መጨረሻ ማድረግ ይችላለሁ። እሷ ብቻ እንድትቆይ ማድረግ ይችላለሁ። እሷ ብቻ ከዛ ወደ መጨረሻ መጀመሪያ ተመልሰን ያለ ሰላም ጤና ይስጥልኝ የተከበራችሁ ቤተሰብ ዛሬ የምናየው ፕሮፌሽናል እሷ ብቻ ሳይሆን የሚናገረው ሁሉም እየጻፋችሁ እሱ እንትን ያለ እየተናገረ መሄድ ይችላል። እሱ አሁን ልመልሳት ከፈለግ መልሳት ሲፈልግ አሁን ወደዚህ ወደ መሀል አድርጋታለሁ። እንደፈለኩ አቆያታለሁ፣ እላታለሁ። እንደፈለኩ እስከ መጨረሻ እንደምትቆይ ማድረግ ይችላለሁ። መጀመሪያ ማድረግ ይችላለሁ። ሰላም ጤና ይስጥልኝ የተከበራችሁ ቤተሰብ ዛሬ የምናየው ፕሮፌሽናል የሆነችው ቀላልና በጣም ስላረዘምኳት ይሆናል። ቻናሉ ያልጠፋች ቶሎ ብላ እንድትጠፋ ከፈለጋችሁ ደግሞ መቀነስ ነው። ይዛችሁ ወደዚህ ስትቀንሰዋል ወዲያው ትጠፋለች ማለት ነው። ወዲያው አሳይታ ትጠፋለች ማለት ነው። እንግዲህ ቤተሰብ ጽሁፍ እንዴት እንደ እያያችሁ የሚለው የሚናገረው እያያችሁ ጽሁፉ እየጨመራችሁ ስትሄዱ ከአፋችሁ ጋር የሚሄድ መሆን አለበት ማለት ነው። ይሄ ጽሁፍ እንዴት በጣም ምርጥ ቪዲዮ ኤዲተር ይሆናል። ከዛ ከጽሁፍ ላይ እዚህ ያሉ ስቲከር የሚል አለ። ስቲከር መጨመር ትችላላችሁ። ስቲከር የፈለጋችሁት ስቲከር ለምሳሌ ሼር አድርጉ የሚል አለ። አሁን ለምሳሌ ይሄ ማንቀሳቀስ ነው እንደፈለጋችሁ። ከዛ መጨረሻ ላይ ራይት አድርጋላችሁ። ቻናሉ ላይክ፣ ሼር፣ ሳብስክራይብ በማድረግ ጨመረች ማለት ስቲከሯ እግረ መንገዱ እንዴት እንደሚጨመር አሳይቻችኋለሁ። ቴክስት እንዴት እንደሚጨመር መጨረሻ ላይ ራይት አድርጋላችሁ። ለፈለጋችሁ ፎርም ቅርጽ ታስይዛላችሁ። ቤተሰብ ዛሬ የምናየው ፕሮፌሽናል የሆነችው ቀላልና በጣም ምርጥ ቪዲዮ ኤዲተር ይሆናል። ቻናሉ ላይክ፣ ሼር፣ ሳብስክራይብ። ከዛ ሌላ ደግሞ ኢፌክትስ አለ። ኢፌክትስ አንድ ያስገባችሁት ነገር ምን አይነት ድምጽ እያሰማ ይውጣ። ኢፌክትስ ለማስገባት አሁን ድምጽ የሚል አለ። እዚህ ድምጽ ታስገባላችሁ። እዚች የድምጽ አለች። እዚህ ሙዚክ የምትላለች እሷ ላይ ትገባላችሁ። ከዛ ኢፌክት ትገባላችሁ። ኢፌክት ማለት አሁን አንድ ያስገባችሁት ምን አይነት ድምጽ ሰምቶ ይውጣል ማለት ነው። ለምሳሌ አሁን ተጠቀማለች። ሰላም ጤና ይስጥልኝ የተከበራችሁ ቤተሰብ ዛሬ የምናየው ፕሮፌሽናል የሆነችው አሁን ለምሳሌ ያስገባናል ሲገባች ለምሳሌ ኦቨር ላይ የደረብናት አለች። የደረብናት ሰላም ጤና ይስጥልኝ የተከበራችሁ ቤተሰብ ዛሬ የምናየው ፕሮፌሽናል የሆነችው ቀላልና በጣም ምርጥ ቪዲዮ ኤዲተር ይሆናል። ቻናሉ ላይክ፣ ሼር፣ ሳብስክራይብ። አሰማቻለን እሷ ቲቲ ያለች አንዴ ትወጣለች ማለት ነው። ይሄ ኢፌክት። ሰላም ጤና ይስጥልኝ የተከበራችሁ ቤተሰብ ዛሬ የምናየው ፕሮፌሽናል የሆነችው ቀላልና በጣም ምርጥ ቪዲዮ ኤዲተር ይሆናል። ቻናሉ ከዚህ ከትራንዚሽንም አላችሁ። ከዚህ በኢንተርኔት ነው የሚሰራው። ዳታ ኦን አድርጋችሁ ከዚህ የምትፈልጉትን ማስገባት ትችላላችሁ። ነው ኔትወርክ እያለኝ ነው ኢንተርኔት ስለሌለው ነው እንጂ ኢንተርኔት ያስገባችኋል። ኢፌክትስ ማለት አንድ ያስገባችሁትን ኦቨር ላይ ያስገባችሁትን ቪዲዮ እንዴት አድርጎ ይለፍ አሳይቶ ድምጽ አሳይቶ እንዲያልፍ ነው። ስለዚህ ኢፌክት ብዙም አይደለም፣ ግን አስፈላጊ ከሆነ ትጠቀማላችሁ ማለት ነው። ከዛ ሌላ ቀጥሎ ሌንስ ወይ ደግሞ ማስክ ነው።
እንዲታይ የማትፈልጉት ነገር እንዴት አድርጋችሁ ትሸፍናላችሁ ማለት ነው። ለምሳሌ ዩቲዩብ ላይ የፐርሰናል አካውንት፣ የራሳችሁ የጎጉል የሚስጥር የሆኑ ነገሮች እንዲታዩ አይፈልግም። ይሄ ለመሸፈን የምትገቡት ሌንስ ላይ በኢፌክት ነው የምትገቡት። አሁንም ቴክስት ትገባላችሁ። ከዛ ዲቴይል የሚል ትገባላችሁ። በዚህ ዲቴይል ትገቡና ዲቴይል እንደገባችሁ የተሸፈኑ ነገሮች አሉ። ማግኒፋየር የሚል አለ፣ ይሄ ለማጉላት ነው። ይሄ ብለርድ የሚል አለ፣ ለመሸፈን ነው። ለምሳሌ ብለርድ ይሄ ትወስዳለሁ። ብለርድ ስትወስዱ እቺ ቀይ ያለችው እቺ እንትን ያለችው ወደዚህ ትወስዳላችሁ። ከዛ እቺ ብለርዷ ትሸፍናላችሁ ማለት ነው። ለምሳሌ እዚህ ትሸፍናለን ማለት ነው። ራይት አድርጋላችሁ። አሁን ጤና ይስጥልኝ የሚል ልሸፍነው ነው። እሺ ራይት እናደርጋለን በማድረግ ጀምሩ ማለት ነው። ላይክ ስታደርጉ ሁሉም እሺ ልሸፍነው ነው። እሺ ብለርዷ ወደዚህ ልጀምራት። ዲቴይል ትገባላችሁ። ከዛ ብለርድ ትወስዳላችሁ ማለት ነው። ከዛ ብለርድ ትወስዳችሁ እንዴት ትጨምራላችሁ፣ እንዴት ትቀንሳላችሁ ብለርድ። ከዛ ራይት መጨረሻ ላይ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ። ይሄ ደማቅ ስለሆነ ግን እንትን አላለው እና በጣም ምርጥ ቪዲዮ ኤዲተር ይሆናል። ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ ማለት ነው። ላይክ እንደምታዩት ለሞባይል ይሸፍኑታል። ሰላም ጤና ይሆናል የሚል ግን ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሩ ማለት ነው። እቺ የምትሸፍነው እስከ መጨረሻ ለማድረግ ስንፈልግ አሁን ለምሳሌ እንዲህ አድርገን እንጎተታለን ይዘን ብቻ ለሁሉም ትሸፍነዋለች ማለት ነው። ሸትኩል ታወጣላችሁ። ወደፊት ስላልኩ ነው። ወደ ኋላ እሺ አሁን ወደ ኋላ ብለን ጀምሩ ማለት ነው። ላይክ ትሸፍኑታል ሁሉም። ሰላም ጤና ይስጥልኝ። ላይክ አደረገ ስለሆነ ሰዎች ሰብስክራይብ በማድረግ የሚሸፍነው ለምንድን ነው የምትጠቀሙት? እንዲህ ያልተፈቀደ ነገር የማይፈቀድ ነገር ዩቲዩብ ላይ የሚለቀቅ ለመሸፈን ነው። አሁን ይሄ ብለርድ ይሸፍንላችኋል ማለት ነው። ዲቴይል ገብታችሁ ትሸፍኑታላችሁ ማለት ነው። ይሄ የብለርድ ነው፣ መሸፈን ቻላችሁት ማለት ነው። ይሄ ቀላል ነው ማለት ነው። ሌላ ቀጣይ ደግሞ ዶድል የሚል ነው። ዶድል ደግሞ ለምን እንጠቀማለን? ዩቲዩብ እያስተማርን እየቀረጽን የተለያዩ ቀስቶች ለማግኘት ነው የምንጠቀመው። ይሄም ዶድልም ለማግኘት የት ላይ ነው የምንገባው? ቴክስት እንገባለን ማለት ነው። ቴክስት እንገባለን ሰርች በማድረግ እሺ። አሁን ቻናላችን መከታተል። ይሄ የሸፈነው እናንሳውና ይሄ የሸፈነው ልናነሳው ስንፈልግ እዛ ላይ ራይት እናደርግና ከዛ ዲሊት የሚል አለ። ዲሊት ስንነካው ይነሳል። እሺ አሁን ለምሳሌ ሰላም ጤና ይስጥልኝ የተከበራችሁ ቤተሰብ፣ ዛሬ የምናየው ሰላም ጤና ይስጥልኝ የሚል የሚያመለክት ፈለግን። አሁን ዶድል ወሰድና ዶድል ከለር እንመርጣለን ማለት ነው። ለምሳሌ የፈለጋችሁ ከለር ምረጡና ከዛ እቺ ወሰድኩ። አሁን ለምሳሌ እቺ ወሰድኩ። ለምሳሌ ሊያመለክትልኝ ነው። እንደምታዩት ያመለክትልኝ። ለማስተማር የፈለጋችሁትን ለምሳሌ እንዲህ እያከበባችሁ የተለያየ እንትን ያደረጋችሁ እያመለከታችሁ አሁን ለልጆቹ እንዲህ እያመለከተ ነው። ስለ ሰብስክራይብ አሁን እያመለከትኩ ነው። ለማጥፋት ስትፈልጉ እዚህ ማጥፊያ አላችሁ። ራይት ክሊክ ታደርጉና እንዲህ ታጠፋላችሁ። ይሄ ቀስቲ ነው። የምንፈልገው ጽሁፍ ለማመልከት ስንፈልግ ነው ይሄ። ከዛ ይሄ ማጥፋት እንችላለን። የምንፈልገው ማመልከት እንችላለን። ይሄ የዶድል በጣም ጥቅም ነው። እያመለከትን ሰዎች አሁን እያመለከትናቸው ሲማሩ ደስ ስለሚላቸው ይሄ ዶድል የሚል እንጠቀማለን ማለት ነው። ሌላ እዚህ ላይ የምንጨምረው ሁሉም እየገባችን ማየት ቀላል ነው፣ ግን ዋና ነው ማሳያችሁ እንጂ ብዙ ነገር አለው። ሌላ የምንጨምረው ምንድን ነው? ባክግራውንድ ነው። ባክግራውንድ ማለት አሁን ለምሳሌ ይሄ የኔ ባክግራውንድ ወይ ከጀርባው ሰማይ የሚመስል አለ። ሌላ መቀየር ሲፈልግ ወደዚህ ወደ ባክግራውንድ ይሄዳል። ባክግራውንድ የሚላል እዚህ እንታይ። ከዛ ባክግራውንድ እንደሄድኩ እዚህ መሃል አለች፣ እዚህ መሃል አለች። እንደ እዚህ ከዜሮዋ ቀጥላ መሃል አለች። ወደ ፎቶ ታስገባለች። አሁን ባክግራውንድ የፈለጋችሁ ፎቶ መጥታለች። አሁን ይሄ መልቻለሁ ከኋላ የሚሆን ማለት ነው ባክግራውንድ ማለት። ከዚህ አሁን ብለርድ የሆኑ አሉ። ብለርድ የሆነ እንዳትመርጡ። እቺ ደመቅ ያለችው መሃል ያለችው ትመርጣላችሁ። ከዛ መጨረሻ ላይ ራይት ታደርጋላችሁ። እሺ አሁን ፕሮፌሽናል የሆነችው ቀላልና በጣም ምርጥ ቪዲዮ ኤዲተር ይሆናል። ቻናሉ ላይ ሼር፣ ሰብስክራይብ አይታችሁ ነው። አሁን ይሄ የሸፈነው ነው። ላይክ ያደረግነው ነው የመለሰ ያለው
ላይክ አደረግ እና እያያችሁት በመሀል ላይ ክሊክ ያደረጋችሁት ባክግራውንድ ደስ እንደሚል ሰው እያየ ሲዝናና ደስ እንደሚለው ባክግራውንድም አሁን እንዲህ መርጠን ከዛ ላይ እናደርጋለን ማለት ነው። ባክግራውንድም በጣም ወሳኝ ቪዲዮ ባክግራውንድ ከፈለጋችሁ መጀመሪያ ባክግራውንድ ታስገባላችሁ፣ ከዛ ሜይን ቪዲዮ ታስገባላችሁ። የኢሜጅ ባክግራውንድ ከፈለጋችሁ ይሄ ቀላል ነው ታስገባላችሁ። ከዛ ቪዲዮአችሁ ደግሞ ድምጽ እንዲጨምር ከፈለጋችሁ በጣም እንዲጮህ ከፈለጋችሁ ቪዲዮ ላይ ክሊክ ታደርጉና ከዛ ቪዲዮ ላይ ክሊክ እንዳደረጋችሁ ቮሊዩም የሚል አለ። ቮሊዩም ይሄን ትጨምራላችሁ። ቮሊዩም አሁን ይሄኔ 100 ላይ ነው ያለው፣ 200 ታደርጋላችሁ። ከዛ መጨረሻ ላይ ይጮሃል ማለት ነው። ሼር፣ ሰብስክራይብ በማድረግ ጀምሮ እንዲሁም ዩቲዩብ ቻናላችን ሄዳችሁ ኢትዮ ቲቸር ቲዩብ ብላችሁ ሰርች በማድረግ አሁን እንደምታዩት ጨምረዋል። ከመጀመሪያው ጨምረዋል። ባክግራውንድ እንዴት እንደምታስገቡ፣ ጽሁፍ እንዴት እንደምታስገቡ፣ ፒፕ ኦቨርላይ ተደራቢ ቪዲዮ እንዴት እንደምታስገቡ አይተናል። ስፕሊት እንዴት እንደምታደርጉ አይተናል። ስፕሊት እንዴት አድርጋችሁ የተሳሳታችሁትን ቪዲዮ እንደምትቆራርጡ፣ እንዴት አድርጋችሁ ቪዲዮ እንደምትሸፍኑ አይተናል። ከዛ ኢፌክት እንዴት አድርጋችሁ እንደምትጨምሩም አይተናል። እቺ በጣም ቀላልና በጣም ፈጣን ናት። መጨረሻ ላይ ከጨረሳችሁ በኋላ የምታደርጉት ምንድነው? ሴቭ ላይ ያለች ሴቭ ታደርጉና ልናወጣው ነው ማለት ነው። ሴቭ ስታደርጉ ሬዞሉሽን የሚል አለ 1000 በ80 ፍሬም ሬት የሚል አለ 30 ፍሬም ሬት per second ፎርማት MP4 የሚል አለ። ሬዞሉሽን ላይ እዚህ ላይ ክሊክ ስታደርጉ 4K ካደረጋችሁ በጣም ኃይለኛ ጥራት ነው የሚወጣላችሁ። ግን የቪዲዮ ኳሊቲ ደግሞ በጣም ብዙ ሜጋባይት ይሆናል። ከዛ 30 ፍሬም ሬት የሚል አለ ደግሞ እሱ ደግሞ 60 ብታደርጉት በጥራት ይወጣል። ግን የሚጨምራችሁ ሳይዝ በጣም ኃይለኛ ሳይዝ ይይዛል። አብዛኛው የምንጠቀመው ግን 1080 ነው የምንጠቀመው። ሴቭ ካልነው በኋላ ኤክስፖርት ይሆናል ማለት ነው። ኤክስፖርት አድርጎ እስከሚወጣ ይጠብቃለን። ከዛ ወደ ጋለሪያችን ይገባልናል ማለት ነው። ኤክስፖርት ካደረገ በኋላ በስማርት ቪዲዮ ኮምፕረሰር ኮምፕረስ አድርገን ሳይዙን ቀንሳለን ማለት ነው። ኮንቨርቲንግ ቪዲዮ እያለ ነው 100 እስከሚጨርስ እንጠብቃለን ማለት ነው። 100 እስከሚጨርስ ከጠበቅን በኋላ ወደ ጋለሪያችን ይገባል ማለት ነው። እንግዲህ ጓደኞቼ እቺ በጣም ቀላል ቪዲዮ ኤዲተር ናት። በጣም ከሌሎች ቪዲዮ ኤዲተር በጣም ትፈጥናለች፣ በጣም ትቀላለች። ከዚህ እንደተማራችሁ ተስፋ አደርጋለሁ። አሁንም ቻናሉ ላይክ፣ ሼር፣ ሰብስክራይብ አድርጉ። መጀመሪያ ላይክ አድርጉ። ላይክ ስታደርጉ ዩቲዩብ ለብዙ ሰዎች ካሳየልኝ ትደግፉኛላችሁ ማለት ነው። ከዛ ሼር ማድረግ እንዳትረሱ። ይመቻችሁ።